ሚኒስትሩ አማካሪ ይህንን በማያጠራጥር ቋንቋ ገልጸውታል። አንድ ነፍስ ያለው የመንግስት አቋም ይዞ የሚከራከር ግለሰብ እንኳን ዓለም ሚዲያ ፊት ለሻይ ቡና ወሬም የሚረባ መከራከሪያ ያለው ፖለቲከኛ ማቅረብ የማይችለው ብልጽግና ጌታቸው ረዳን አልጀዚራ ላይ ልኮ ወንጀሉ ጭቆናውና ክፋቱ እንዲነገርበት ሆኗል። በእርግጥም የአልጀዚራው ቃለ ምልልስ የዓለም ሚዲያና የፖለቲካ ማህበረሰብ የአብይ አህመድን ጭካኔና ጭቆና የኢትዮጵያውያንን መበደል እንዲረዳ በማድረግ ረገድ ብዙ ነገሮችን የገለጠ ሆኗል። አብይ ከፋፋይ አገር አጥፊና አምባገነን ናቸው የሚል ጠያቂ፣ አብይ ብቃት ያለው መሪ ነው ብዬ አላምንም የሚል ተጠያቂ የታዩበት የጌታቸው ረዳና የመህዲ ሐሰን ቃለ ምልልስ ብዙ ነገር ይገልጥልናል። በዚህ ዝግጅት ሙሉውን ወደ አማርኛ መልሰነዋል። ጌታቸው ረዳ የአብይ ደጋፊና አማካሪ ሹም ሆነው መታየታቸው እንዲሸማቀቁበት የሚያሳፍርም ነገር እንደሆነ እንዲረዱት የሚያደርገው የመህዲ ሐሰን አቀራረብ በእርግጥም የኢትዮጵያው ጠቅላይ ሚኒስትር ደጋፊ መሆን እጅግም አሸማቃቂ ምናልባትም ወንጀል እንደሆነ የሚያሳይም ነው። በእርግጥም ጌታቸው የተጠየቁት አብዛኛው ጥያቄ ከአብይ አህመድ ጋር፣ ከአቅመ ቢስነታቸው ጋር፣ ከችሎታ የለሽነታቸው ጋር፣ ከአምባገነንነታቸው ጋር፣ ድሃን ከማብዛታቸው ጋር፣ ከአገር አፍራሽነታቸው ጋር የተያያዘ ነው። ጌታቸው ጠቅላይ ሚኒስትሩን ጄኖሳይድ ፈጽመዋል ማለት አለመቻላቸውን ተከትሎ በርካቶች አስተያየት ሲሰጡ ከርመዋል። በእርግጥም ገዳዮችን መካድ ራሱን የቻለ ወንጀል ቢሆንም አብይ አህመድ መንጋዎችን እያንጋጉ ባካሄዱት የትግራይ ጦርነት አውራ ተሳታፊ የነበሩት ሰዎች በዚህኛው በጌታቸው ንግግር ሲደነቁ ማየት የዘመናችን ስላቅ አለማለቁን የሚያሳይ ነው። ጌታቸው አልጀዚራ ላይ በአብዛኛው የተብጠለጠሉት እነዚሁ የፖለቲካ መንጋዎች አብይ ሙሴ ነው እያሉ በጠቅላይ ሚኒስትሩ ደጃፍ ላይ በሚከርሙበት ወቅት አብይ በሰሯቸው ወንጀሎች ነው። ጌታቸው ጄኖሳይዱን አብይ መርቶታል ብሎ መናገር አቃተው ሲሉም እኛ የጄኖሳይድ ፈጻሚ ነበርን እያሉ መሆኑን እንኳን ልብ ያሉት አይመስልም። ጌታቸው በአልጀዚራው ቃለ ምልልሳቸው ላይ እነ ክርስቲያን ታደለ ፍትህ እንዲያገኙ ሲናገሩ ተደምጠዋል። ከጥቂት ዓመታት በፊት አቶ ክርስቲያን ታደለ የጌታቸው የቀድሞ ጓዶች ለምን ተፈቱ ብለው በፓርላማ እንደተበሳጩት ሳይሆን ጌታቸው በአልጀዚራ ተቃራኒውን ሆነው ተገኝተዋል።